እሺ ስንት ዓመት ነው ከያዝካ? አትጩህብን አንተ። ስንት ዓመት ነው? አመቷ ነው ሀዲ አመቷ ነው። እሷ ክርስቲያን ነች እስላም ነች? እስላም ነች። ገና አመቷ ነው ሀዲች ገና 8 ወር 20 የት ሀገር ነው የሄደችው? መዲና የት ነው መዲና? ጅዳ። አይዋ ታዲያ እንዴት መጣች ወደዚህ? ሸኛት ባሏ ሸኛት አልሻላት ብሎ ቁርአን እየቀሩላት ነበር። አልሻላት ብሎ ሸኝተዋን ነው ወደዚህ። አዎ ከኢትዮጵያ ስንት ዓመት ነው ከሄደች? ከኢትዮጵያ ገና አመቷ ነው ሀዲ ከወሎ ነው ሄደችው? አዎ መርሳ ነው ሄደው። ከመርሳ ስሟ ማን ነው? ሳሚራ ሰይድ መሐመድ። አዎ አንተ ትለቃለህ? እለቃለሁ። ትለቃለህ? እሺ ምንድን ነህ? አረብ ሀገር ነው ያስኳት? አረብ ሀገር ነው ያስኳት። ምን ስታረግ? የአረብ ግድግዳ እየፈገፈገች ነው ያገኘኋት። ሰይጣን ጋር ሰይጣንነት የአረብ ሀገር ነው? ለምን ያስኳት? እሺ እየፈገፈገኝ ስለ ብር ነው የምታወራው እሷ። ስለ ብር ስለ ልጆቿ ታወራለች እሷ። አንድ ብሶ ነኝ ለምን መጣሁ እያለች ታወራለች። የዘን ሰዓት ያስኳት። ለብቻዋ ስታወራ ብቻዋን ታወጋለች። ግድግዳው ተሰቅላ። ይሄ ምንድን ነው ልብሱ የሚባለው? ምንድን ነው ልብሱ? ይሄ ጠርሃ ነው። ጠርሃ የሚባለው ከምን ነው ለመደችው? እዛ ሄዳ እዚሁ ሙስሊም ናት። አሁን ተሸፋፈኑ ብትባል አትሸፋፈኑ። ዘሸፋፈኑ ቢባል ሙጣረቅናት እዚሁ ሙተሸፋይ ናት። እዚሁም ተሸፋይ ናት። ነብዩ ሀገር ነው ያስኳት። መሸፋፈን ትወዳለህ? አዎ ተወዳለች። መሸፋፈን ቁርአን ትወዳለች። ሁሉንም ትወዳለች። ዘመዶቿ ሙስሊምም ክርስቲያንም ናቸው። ትወዳለች ሁሉንም። አሁን በማስብ ነው ወደ ሲኦል የምትገባው? በማስብ ነው ወይ ወደ ሲኦል የምትገባው? በማስብ ነው። በመንስብ ነው። በኢየሱስ ክርስቶስም ቢሆን አይደለም። በኢየሱስ ክርስቶስም ቢሆን አይደለም። በፈለኩት ማሄድ ይችላል። ለምን ትሄዳለህ? ለምን ትሄዳለህ? ስንት ናችሁ? ሁለት። ስንት ዓመት ነው ከያዝካት? ገና 8 ወር ያዝኳት። 8 ወሯ ነው ያዝኳት። 8 ወር ምን አረካት ይዘህ? በ8 ወር ውስጥ ታለቅሳለች። ዝም ብላ ታለቅሳለች። ልጆቿን ታነሳለች፣ እናቷን ታነሳለች። ስለ ብር ነው የምታወራው። ቦታ ሽጣ ሄዳ ስለ ብር ታነሳለች። ግድግዳ ትፈገፍጋለች። አዛ ሴትዮቱ ስትጫወባት ትርበደበዳለች። እንደዚህ ሆኗል የኛ ነገር። መላቅጡ ነው የጠፋን። አካሄዳችን፣ አኗኗራችን፣ መንፈሳችን በእምነቱም በኩል ያለው ሂደት ከክርስቶስ ጋር እስካልተገናኘ ድረስ የመናፍስቱ በከፍተኛ ሁኔታ ውርስ አድርጎ በሰው ሕልውና ላይ ይጫወታል። ተመልከት። ወጥነውጣ ከሰውነቷ ላይ ባጥነውጣ እኮ አልኩህ። አፏ ላይ ይሁን። ሁለታችሁም ትሄዳላችሁ? አትሄዱ? ወደዚህ ፊት ናዙ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ሰባት ጩኸቱ ቶሎ በል። ማነው ስምሽ? ሰሚራ ሰይድ። ለምን በጣም እናመሰግናለን። ከሄደች 1 አመቷ ነው፣ ግን ከሄደች ከጀመራት 2 ወሯ ነው። ያንኛም አልተለብለናትም። ጀመረኝ እኮ በዚህ ነው የጀመረኝ። እኮ ብሎብኝ ነው በዚህ ግድግዳውን እየፈገፈኩ እያለሁ ነበር ያለብኝ። ይሄንን ምን ስታረጊ? ግድግዳ እየፈገፈኩኝ መጡብኝ። በዚህ በግድግዳ ይዞራሉ። ምንድን እንደሆነ አላውቃቸውም ነበር። አሁን ይሄ ሁሉ ሰው መጥቶ ነው። አይታይሽም ነበር? አይታየኝም፣ ጨልሞኝ ነበረ። አልሐምዱሊላህ ረቢል ዓለሚን። ለዚህ ሁሉ ሰው ምሕረቱን እንዳወርድለት እንመኛለን።
ያክብርልን። ይኸውልሽ እንዲህ ነው እኮ የኢየሱስ ክርስቶስ ስም እንደዚህ ነው። አይሽ እነዚህ እንደሱ የተያዙ ሁሉ አላህ ረህመቱን ያወርድላቸው። እናመሰግናለን። ረብል ዓለሚን ምሕረቱን ያወርድላቸው። ድንግል ማርያም ልጅ እና ድንግል ማርያም እንዲህ ናቸው። አመሰግናለሁ። በረካውን አላህ። እንዴት ወደዚህ መጣሽ? ሲጠናብኝ በቃ እነሱ ምንም ማድረግ ስለማይችሉ ገንዘብ ስለሌለኝ በኢቃማ ነው የሄድኩት። አዛ ሲጠናብኝ አራት ስደዱኝ ተዋያው ልሙት እያልኳቸው። ስንት ጊዜ ቀሩብሽ? ከቁርአን ቀሩብሽ ይሄ መቅረት? ቁርአን 2 ወር እንግዲህ ካጀመረኝ ያኔ ቁርአን ቀሩብኝ። ከዛ እንትን ሀሽክ ዘንድ ሲወስዱኝ ሲህር ነው የተደረገባት እንጂ ምንም አልሆነችም አለኝ። ከዛ በግራ እጅ ሲልብኝ ይሄ ጡቴን ግራ ጡቴን ይሄ ቆሰለ። ሀዚህ ፍልሃ መጥቼ ስመታ ይሄ ቆሰለ አልኳት። ቆሰለ ጡቴ ስላት አሁን ደህና ሆንኩኝ። ጡቴም ደህና ነው። ደህና ሁንሽ? እስቲ ደህና ነው አይደል? የለም ቁስሉ። መድኃኒቱን ያወርድልን። በጣም እናመሰግናለን። እንግዲህ እናንተ ረቢል ዓለሚን ረህማን አላህ። እሺ ወይ መጥቼ ነው ግን ወይኔ የመጣሁት። የመጣሽውን አላወቅሽውም? አላወቅኩትም ነበረ። አልሐምዱሊላህ ረብል ዓለሚን መድኃኒት ወዳለበት ቦታ ነው የመጣ ነው። አልሐምዱሊላህ ረብል ዓለሚን እንድነሻለን። አይዞሽ። እሺ ይሄ መሸፋፈኑን እንዴት ነው? ስንት ብር ነው የሚገዛው? ይሄ እንደዚህ ኧረ ይሄ ዝም ብሎ 10 ብር ምንም 10 ብርም ይገዛል። ዝም ብሎ እንዴት ለመድሽው? አያፍንም? ይሄ የኔ ባለቤቴ በጣም ሙስሊም እሱ ነው እንግዲህ። እኔ ቁርአን አላውቅም፣ ትምህርት የለኝም፣ በሰው ቤት ነበር የምኖረው። ያ እንትን ያለኝ ያው ሙስሊም ነኝ ልጅነቴ፣ ግን ያሸፈነኝ ባሌ ነበር። ባለቤትሽ ነው? አሁንም አለ? አረብ ሀገር ናቸው፣ አልመጡም። አረብ ሀገር ነው እዛው። በቃ ክርስቲያን ሀገር ሄጄ ስላሴ ድኜ መጣሁ በዩ። እሺ እሺ። አንዳንዴ ደግሞ ስትሰግጂም እንደ ክርስቲያን ስገጂ። በረካ ሁኑ፣ ኑሩልን፣ ቆዩልን። በረካ ሁኑ፣ በርቺ በይ። በረካ ሁኑልን። እሺ በርቱ፣ አይዞሽ። እግርሽ አሁን እጅሽ ደህና ነው? እጅ ደህና ነው። በፊት ወሮኝ ነበር ይሄን